እውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ኢየሱስን አታውቀውምን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንሰግድልሃለን፣ እናመሰግንሃለን። የጥበብ ነገር፣ የምክር ቃል፣ የረድኤት መዝገብ፣ የደስታ መኖሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት የሆነች ቤተክርስቲያናችን እንዴት አድርጋ እንደምታከብረው በዘወትር ምስጋናዋም እንዴት አድርጋ እንደምታመሰግነው እንመለከታለን። እስኪ ተከታትለን እንሰግድልሃለን፣ እናመሰግንሃለን። የጥበብ ነገር፣ የምክር ቃል፣ የረድኤት መዝገብ፣ የደስታ መኖሪያ የጥቅም መገኛ፣ የትንቢት ምንጭ፣ ደገኛ ፈሳሽ፣ በሐዋርያት የተመሰገንህ የክብር ጉድጓድ፣ የመንግሥት ጌጥ፣ የካህናት ንጹሕ ዘውድ፣ ዘውዱ የተመሰገነ ንጉሥ፣ የሚሰግዱለት የምስጋና መገኛ፣ የክብር ብርሃን፣ ያልተሰራ ልብስ፣ ያልተፈተለ ቀሚስ፣ ወደ አባቱ ለመድረስ ጎዳና፣ ወደ ወለደው ለመግባት የሚሆን በር፣ የተገለጸ ወርቅ፣ የተገኘ ዕንቁ ነው። የበዛ ምናን፣ እጽፍ ድርብ የሆነ መክሊት፣ ዶቄትን የቻለው እርሾ፣ አልጫ የሆነውን ያጣፈጠው ጨው፣ ጨለማን ያሳደደው ብርሃን፣ ዓለምን ሁሉ ያበረው ፋና፣ የማይነዋወጥ መሰረትና የማይፈርስ ግንብ፣ የማይሰበር መርከብ፣ የማይሰረቅ ማህደር፣ ያማረ ቀንበርና የቀለለ ሸክም፣ እርሱ ለአባቱ ኃይሉ ጥበቡ የሚሆን ኢየሱስ ክርስቶስ ነው። ለሁሉ ያስባል፣ ሁሉንም ያጠግባል። ለዕውራን ያዩ ዘንድ ብርሃንን ይሰጣቸዋል። የተዘጉ መስኮቶችን ይከፍታል፣ ጽሙማንን ያሰማቸዋል። የተደፈነችውን ጆሮ እንድትሰማ ያደርጋል። ከሰውነት የለምጽን ልብሶች ገፎ የሥጋን መጎናጸፊያ ያለብሳቸዋል። የደረቀውን የእጅ ክንድ ያቀናል፣ የአንካሰውን እግር እንዲሄድ ያደርጋል። ነፍስን ወደ ሕይወትዋ ይመልሳታል፣ መንፈስንም በማደሪያው ያኖራታል። አለቆች ባሏቸው አጋንንት የእርያን መንጋ ያሰጥማል። ከደከመችውም ሰውነት ደዌን ያርቃል። ከክንፍህ የጽድቅ ፀሐይና የጥቅም ምንጭ የሚወጣ የጽድቅ ፀሐይ ሆይ ለአንተ ጌትነትና ክብር ምስጋናም ይገባሃል ለዘላለሙ።